እንደ አውሮፓውያን አቆጣጠር ጁላይ 1 ቀን 2026 ዓ.ም በታንዛኒያና በሩዋንዳ ድንበር ላይ የምትገኘው የቤናኮ ከተማ በልዩ ሁኔታ የታጠቀ የመንግስት የጸጥታ ኃይል ወደ ሩዋንዳ ለመሻገር ሲሞክር የነበረን አንድ ተሽከርካሪ አስቆመ። የጸጥታ አካላቱ በተሽከርካሪ ውስጥ ፍተሻ ሲያደርጉ ያልተመዘገበና በድብቅ ሊሻገር የነበረ 163 ወርቅ አገኙ። የዚህ ወርቅ አጠቃላይ ክብደት 4.4 ኪሎ ግራም ነበር። ይህ አንድ ተሽከርካሪ ብቻ ከግማሽ ሚሊዮን ዶላር በላይ የሚያወጣን ሙሉ በሙሉ ታክስ ያልተከፈለበት ሀብት ይዞ ነበር። ነገር ግን የክስተት ተራ የፖሊስ ስኬት ብቻ አይደለም። ይህ በአህጉር ደረጃ እየተካሄደ ያለው የከረረ የኢኮኖሚ ጦርነት ግንባር ቀደም ማሳያ ነው። ባለፉት 18 ወራት ውስጥ የታንዛኒያ ብሔራዊ ባንክ የሀገሪቱን መገበያያ ገንዘብ ሺሊንግ ከውድቀት ለመታደግ 3.7 ቢሊዮን ዶላር የሚያወጣን 28 ሜትሪክ ቶን ወርቅ በከፍተኛ ፍጥነት ገዝቷል። ይሁን እንጂ ሀገሪቱ ለመኖር የምትፈልገው ዋና ንብረት በገዛ እጇ እያጣች ነው። ለመሆኑ አንድ ሉዓላዊ ሀገር የኢኮኖሚ ምሽግ ለመገንባት በሚጥርበት ወቅት የገዛ መሰረቱ በድብቅ ድንበር እየተሻገረ ሲሸሽ እንዴት ራሱን ሊከላከል ይችላል? የወርቅ ንግድ ትክክለኛ መዋቅር ለመረዳት ከመንግስት መግለጫዎች ባሻገር ማየት አለብን። መንግስታት ይህንን ታሪክ እንደ ተራ የሌባና ፖሊስ ድራማ አድርገን እንድንመለከተው ይፈልጋሉ። ነገር ግን እውነታው ከዚህ የላቀ ነው። ወርቅ የፋይናንስ ዓለም አስደናቂ ማጭበርበሪያ መሳሪያ ነው። እንደ አልማዝ ሳይሆን ወርቅ ከየት እንደመጣ የሚጠቁም ምንም አይነት የተፈጥሮ አሻራ የለውም። አንድ ጊዜ ከቀለጠ በኋላ ከታንዛኒያ ጭቃ ጉድጓድ የተቆፈረው ወርቅና ከስዊዘርላንድ በዘመናዊ መልክ የተመረተው ወርቅ ፍጹም አንድ አይነት ናቸው። ይህ ማንነት የመደበቅ ምቾት አስገራሚ የጥቁር ገበያ ኢኮኖሚ ፈጥሯል። በየዓመቱ ከ30 ቢሊዮን ዶላር በላይ የሚገመት ወርቅ ከአፍሪካ አህጉር በኮንትሮባንድ ይጠፋል። ይህ የሀገራትን ካዝና የሚያደማ ግዙፍ የኢኮኖሚ ቀውስ ነው። ይህ ክፍተት ግን እንዲሁ በአጋጣሚ የተፈጠረ አይደለም። የወርቅ ኮንትሮባንድ እንዲያብብ ያደረገው ለምንዛሬ መረጋጋት የሚደረገው የከረረ ፉክክር ነው። የዚህን ቀውስ ስር መሰረት ለመረዳት የምስራቅ አፍሪካን የወርቅ አቅርቦት ሰንሰለት መመልከት ያስፈልጋል። ዋቺምባጂ ተብሎ በአካባቢው የሚጠሩ ባህላዊና አነስተኛ ወርቅ አምራቾች የዚህ ሀብት ዋነኛ ምንጮች ናቸው። ነገር ግን ይፋዊው የባንክ አሰራር እነዚህን አምራቾች ያገላቸዋል። ወርቅን በህጋዊ መንገድ ለመሸጥ አምራቾች በመንግስት ፈቃድ ካላቸው ደላሎች ጋር መደራደር፣ ከከፍተኛ ኤክስፖርት ታክስ መክፈል እናም በብሔራዊ ባንክ የተወሰነውን ዝቅተኛ ዋጋ መቀበል አለባቸው። ይህ አድካሚ አሰራር አምራቾች ሌላ አማራጭ እንዲፈልጉ ያደርጋቸዋል። የኮንትሮባንድ መረቦች ፈጣን ጥሬ ገንዘብ ያለምንም ሰነድና የተሻለ የጥቁር ገበያ ዋጋ በማቅረብ የወርቅ አምራቾቹን ይስባሉ። ወርቁ በሚስጥር በየድንበሩ ይጓጓዛል። ብዙ ጊዜ ወደ ሩዋንዳ ወይም ኡጋንዳ ከገባ በኋላ በቀጥታ ወደ ዱባይ ወይም ሙምባይ ይበራል። የዓለም ገበያ ላይ ሲደርስ ወርቁ መጀመሪያ ከየት እንደመጣ ማንም ሊያውቅ አይችልም። የታንዛኒያ መንግስት በኃይል እርምጃ ምላሽ ለመስጠት እየሞከረ ነው። ከ1.3 ሚሊዮን ዶላር በላይ የሚያወጣ ወርቅም ይዘዋል። ነገር ግን ይህንን ፍሰት በድንበር ኬላዎች ለመግታት መሞከር ንፋስን በወንፊት ለመቅዳት እንደመሞከር ነው። የጥቁር ገበያው ጥቅማ ጥቅም ከመንግስት ቁጥጥር በላይ እጅግ የበረታ ሆኗል። ይህ ጉዳይ የተወሰኑ ወንጀለኞችን የማደን ጉዳይ ብቻ አይደለም፣ የሀገርን ኢኮኖሚ የመታደግ ጥያቄ ነው። ለብዙ አስርት ዓመታት የአፍሪካ ሀገራት ኢኮኖሚያቸውን ለማረጋጋት የአሜሪካን ዶላር እንደ ዋስትና ይጠቀሙ ነበር። በወረቀት ገንዘብ ምትክ እውነተኛውንና ጠንካራውን ወርቅ እያከማቹ ነው። በአሁኑ ጊዜ በታንዛኒያ ከጠቅላላው የውጭ ንግድ ውስጥ ወርቅ 50 በመቶን ይይዛል። ወርቅ አሁን የቅንጦት ዕቃ አይደለም። የሀገር የገንዘብን ህልውና መታደጊያ የጀርባ አጥንት ነው። አንድ ኮንትሮባንዲስት ወርቅ ይዞ ድንበር ሲሻገር ታክስ ብቻ እያሸሻ አይደለም፣ የብሔራዊ ባንኩን አቅም እያዳከመና የሀገርን የገንዘብ ዋጋ እያረከሰ ነው። ይህ ደግሞ ሌላ አደገኛ ዙሪት ይፈጥራል። የሀገር ውስጥ ገንዘብ ሲዳከም በጥቁር ገበያ የወርቅ ዋጋ ይበልጥ ይጨምራል። ይህም አምራቾች ወርቁን በኮንትሮባንድ እንዲያወጡ ይበልጥ ያበረታታቸዋል። ይህ የወርቅ ትግል የሀገሪቱን ጂኦፖለቲካ ሙሉ በሙሉ እየቀየረ ነው። ሀገራት የተፈጥሮ ሀብቶቻቸውን በኃይል ለመቆጣጠር አዳዲስ ህጎችን እያወጡ ነው። ጋና ባህላዊ አምራቾችን ለመቆጣጠር ጎልድ ቦንድ የተባለ ተቋም ስታቋቁም፣ ጊኒ ደግሞ ጥሬ ወርቅ ወደ ውጭ እንዳይወጣ አግዳለች። ወርቁ በሀገር ውስጥ መቅለጥ እንዳለበትም ወስናለች። ነገር ግን መንግስታት ቁጥጥሩን ባጠነከሩ ቁጥር ንግዱ ይበልጥ ወደ ጨለማ ዓለም የመሸሽ አደጋ አለው። ቀጥሎ የሚታየው ትልቁ ጥያቄ ይህ ጠንካራ እርምጃ የሀገሪቱን ገንዘብ ያረጋጋል ወይንስ የካፒታል ሽሽቱን ያፋጥነዋል የሚል ነው። ይህ ሁኔታ ለዓለም ገበያ ትልቅና ያልተመለሰ ጥያቄ ጥሏል። ለመሆኑ በየትኛውም ቦታ ሊደበቅ የሚችልንና በራሳቸው በመንግስት ባለስልጣናት ጭምር የሚጠበቅን ውድ ወርቅ አንድ ዘመናዊ መንግስት የድንበር ቁጥጥር በማድረግ ብቻ ሊያስቆመው ይችላል?